አስተሳሰባቸውን ብቻ በመቀየር ሀብትን፣ ስኬትንና ደስታን የመፍጠር ኃይል እናንተ ጋር ነው ብትባሉስ? ስለዚህ ነገር ለመረዳትና በህይወታችሁም ላይ ለመጠቀም ዛሬ ይዤላችሁ የመጣሁት መጽሐፍ በናፖሊዮን ሂል የተጻፈውን ቲንክ ኤንድ ግሮው ሪች የተሰኘው መጽሐፍ ነው። የተለያዩ ሰዎችም ስለዚህ መጽሐፍ ያላቸው ሐሳብ በአለም ላይ የተለያየ ነው። ግን ብዙዎች ሰዎች ደግሞ በዚህ መጽሐፍ ህይወታቸውና ስኬታቸውን ማሳደግ እንደቻሉ ይናገራሉ። መጽሐፉም 15 ምዕራፎች ያሉት ሲሆን የዚህን መጽሐፍ ሙሉ ምዕራፎችና ሐሳቦች በተከታታይ በዚህ የቲክቶክ ፔጃችን የምንለቅላችሁ ስለሚሆን ፔጃችንን ፎሎ እንድታደርጉት እንዲሁም ቪዲዮም ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር እንጠይቃለን። የመጽሐፉም የመጀመሪያው ምዕራፍ ቶትስ አር ቲንግስ የሚለው ነው። ይህም ማለት ሐሳቦች ወደ ቁሶች ይለወጣሉ የሚለው ማለት ነው። በዚህ ምዕራፉም ናፖሊዮን የአስተሳሰብ ኃይልንና እንዴት ወደ ስኬትና ወደ ሀብት እንዲያመራ እንደሚችል ያብራራል። ጸሐፊውም የቶማስ ኤዲሰን የንግድ ተባባሪ ለመሆን የፈለገውን የኤድዊን ሲ ባርነስን ታሪክ እንዴት አድርጎ የሚቃጠለው ፍላጎቱን ወደ እውነተኝነት እንደለወጠው በመጥቀስ ያወራል። ባርነስም በአላማው ቆራጥ፣ ጽኑና የተለየ ነበር። እሱም ለኤዲሰን መስራት ብቻ አልነበረም ፍላጎቱ፣ ነገር ግን ከሱ ጋር ተባባሪና ፓርትነር ሆኖ ለመስራት ነበር እንጂ ይላል። ባርነስ ግን ኤዲሰንን በግል አለማወቁ እንዲሁም እሱን ለማግኘትም ለመጓዝ የሚያስችለው ገንዘብ አለመኖሩ ትልቅ መሰናክሎች ነበሩ። ሆኖም ግን የሱ ቁርጠኛ መሆን ያልተለመዱ እርምጃዎችን እንዲወስድ አድርገውታል። ወደ ኤዲሰን ላብራቶሪ በመሄድ በጭነት ባቡር ላይ መጓዝም ነበረበት ይላል። በመጨረሻም ኤዲሰንን ሲያገኘው ኤዲሰን ባርነስ ውስጡ የማይናወጥ ፍላጎትና ቁርጠኝነት ያለው ሰው እንደሆነ ተመልክቷል። ይህም ባርነስ በመጨረሻ የኤዲሰን የንግድ አጋር እንዲሆን አድርጎታል ይላል። ይህም ሀብታም እንዲሆን እንደረዳው ብቻ ሳይሆን የአስተሳሰባችንና የፍላጎት ኃይልም በዚህ ይረጋገጣል ይላል። ጸሐፊው አንድን ነገር በእውነት ስትመኙትና የወደፊት ህይወታችሁን በዛ ላይ ለማድረግ ፈቃደኛ ስትሆኑ የመሳካት እድሉ ሰፊ ነው ይላል። የባርነስ ሐሳቦችና ቁርጠኝነቱ ከፊት ለፊቱ ከሚታየው ገጽታ የበለጠ ወሳኝ ነገሮቹ ነበሩ ይላል። በመጨረሻ ምዕራፉ ስኬትና ውድቀት በአንድ ሰው የአስተሳሰብ ልማዶች ላይ የተመሰረቱ ናቸው ይላል። እናም ሐሳቦቻችንን በመለወጥ ወደ ስኬት ማብራት እንችላለን። ጸሐፊውም እንደሚለው እያንዳንዱ ሐሳብ ንዝረትን ይፈጥራል። በተጨማሪም ይህም የማይጨበጥ ግፊት ወደ ቁሳዊ ሽልማት ይሸጋገራል ይላል። ጸሐፊውም ወርቅ ማውጣት ባለመቻሉ እጅ ሰጥቶ የተወውን ሚስተር ዳርቢን ታሪክ በማካፈል በውድቀት የመማር አስፈላጊነትን ያብራራል። ዳርቢ ወርቅ በማውጣት ገንዘብ ማግኘት እንደሚችል እርግጠኛ ነበር። ግን ከበርካታ ያልተሳኩ ሙከራዎች በኋላ ግን በመጨረሻ ግን ተስፋ ቆርጦ እቃዎቹን አሮጌ እቃ የሚሰበሰብበት ቦታ ወስዶ ሸጣቸው። እንዳለመታደል ሆኖ ግን ዳርቢ መሳሪያውን የሸጠው ወርቅ ለማግኘት 3 ጫማ ርቀት መቆፈር ሲቀረው ነበር ይላል። እናም ብዙ ሰዎች የሚወድቁት ትንሽ ጊዜያዊ ሽንፈትን ሲቀምሱና ተስፋ ቆርጠው ስለሚወጡ ነው ይላል። እናም ሁላችንም ለዚህ ነገር ሰለባ ስለሆነን ምንም ያህል መከራዎች ቢያጋጥመንም መወሰንና የበለጠ ለመሞከር መጣር እንዳለብን ማወቅ አስፈላጊ ነው ይላል። የዚህን መጽሐፍ ሙሉ ምዕራፎችና ሐሳቦች በተከታታይ በዚህ የቲክቶክ ፔጃችን የምንለቅላችሁ ስለሚሆን ፔጃችንን ፎሎ እንድታደርጉት እንዲሁም ቪዲዮም ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር እንጠይቃለን። እንዲሁም የብዙ መጽሐፍቶችን ሙሉ ሪቪው በአማርኛ በዩቲዩብ ቻናላችን ስለምታገኙ ዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን።